ድምጽ የለም። ያ ምን ይባላል? ከዚህ በፊት እኮ ትጥቁን የኦሮሞ ህዝብ ትጥቅ በነበረው ጊዜ ትጥቁን ሲያስፈቱ የነበሩት እነሱ ናቸው። ትጥቅ ይፍታ ተብለው በተለይ ወለጋ ውስጥ ምን አይነት ጠመንጃ ያለው ምን ያለው ሁሉ ሲያስፈቱ ነበሩ። ዛሬ ደግሞ በገዛ ገንዘባችሁ ክላሽ ገዝታችሁ ከበሬ የተረፋቸውን ገንዘብ እንደተረፋቸው እዚህ አካባቢ ገንዘብ እንደተረፋቸው ግዙና ከዛ ፈቃድ እንሰጣለን የሚለው ይሄ ሀገር ህግ አለው? ማን እንደሚታጠቅ ራሱ ህግ አለው ወይስ አንድ ወረዳ አስተዳዳሪ ነው ህጉን የሚያወጣው በየቦታው የሚለው ያለው ከላይ የተላለፈው ነው። አሁን እኔ እዚህ ላይ ሸኔና ፋኖ ብሎ ስም ጠርቷል። ምናልባት ሸኔ እዛ አካባቢ ሊኖር ይችላል። ቅድም እንደተናገርኩት ግን የኦሮሚያ መንግስት የለም እንደ እዛው የሰፈሩት ናቸው ተደራጅተው ታጥቀው እኛ መካከል የሰፈሩት ለእርሻ የሰፈሩት እነሱ ራሳቸው ተደራጅተው ታጥቀው እነሱ ክላሽን ታጥቀው ሰውን በየቤቱ በሌሊት በውድቅት መጥተው ሲገሉ መንግስት አለ ወይስ የለም? መነሳት የሚገባው ጥያቄ በዚህ ጉዳይ ላይ መንግስት አለ ወይስ የለም ነው። እኔና እናንተ ለስንት ዓመት ስንናገር ነበር። ለመንግስት ስም የሚበቃ አይደለም። ይሄ የሽፍታ ጥርቅም ነው፣ የሌባ ጥርቅም ነው፣ ያላዋቂ ጥርቅም ነው። ህሊና የሌላቸው ህሊና ቢሶች ጥርቅም ነው። ይሄን ሁሉ ለዘመናት ስናወራ ነው የነበረው። እንግዲህ ወጥቶ አሁን አዋጅ አወጀ። እዚህ መጥቶ የገደለ ፋኖ ነው አለ። መጀመሪያ ጭንቅላታችሁ በላያችሁ ላይ ያለ ሰዎች ይሄን ነገር አስቀድማችሁ አስቡ። ፋኖ እዛ ድረስ መጥቶ ገደለ ነው የሚለው። ትንሽ አዙረህ የምታስብ ከሆነ ምናልባት ግዳ ኪረሙ ላይ አባይን ተሻግሮ መጥተው ገደሉ ሲል ሊመስልህ ይችላል። ወይም እስከ ነቀምት 30 ኪሎ ሜትር ጉትን ላይ ቢደርስ ሰብሮ መጥቶ ነው ልትል ትችላለህ። እዛም ቢሆን ፋኖ በአማራ ክልል ያሉ ፋኖዎች ሊመጡ ይችላሉ ብለህ በምታስብበት ቦታ ላይ ወታደር ቆሞ ፖሊስ ቆሞ ነው አልፎ መጥተው የሚገሉት የነበረው። እዛም ይመስላል ብትል እንኳን እዚህ ድረስ መሀል ኢትዮጵያ ድረስ ገብተው አሁንም መንግስት ተጠያቂ አይደለም። ህዝብ ራስህን ተከላከል፣ ራስህ መሳሪያ ግዛና አማሮች እዚያ አንተ መካከል ያሉትን ጨርስ ነው የሚለው ያለው። ይሄ ታክቲክ መሆኑ በግልጽ መታየት አለበት። ለምን እስካሁን ድረስ አይተናል። ራሱ ያስታጠቃቸው ወታደር ቆሞ ፖሊስ ቆሞ ያስገድልና ከዛ በኋላ አማራ ተነሳብህና አማራን በአካባቢ መካከል ያለውን ግደል ነው ያለው። ይህንን ነው ያለው። ተሳሳትኩ በትርጉሙ ላይ ትክክል ነው። ገላለን ነው ያለው። ታጠቁ መካከላቸው ያለውን ግደሉ ብሎ ለህዝብ ይሰጣል። አንደኛ መንግስት አለ ወይስ የለም የሚለው ጥያቄ ብቻ አይደለም። መንግስት እንዴት ህዝብን ራሱን ግደል ብለው ፈቃድ ይሰጣል? በአደባባይ እንዴት ፈቃድ ይሰጣል መንግስት? ምልኬሳ ሰውየው የተናገረውን እስኪ ያስቀረነው ነገር ካለ መጀመሪያ ሰውየው የተናገራቸውን ነገሮች አምጣ እስኪ። አይ አጠቃላይ እናንተ ያላችሁትን ሙሉ ከቨር ያደረገ ይመስለኛል። መጀመሪያ ያው ሰዎቹን ከጨረሱ በኋላ ፋኖ ነው ካሉ በኋላ ሰውየው ደግሞ ሰዎችን ሰብስበው በዛ ወረዳ ሰብሰብ አድርጎ ከጭፍጨፋ ከጅምላ ግድያ በኋላ ነው ይሄ ንግግር የተደረገው። ከዛ ምንድነው ያደረገ? አንተ እንዳልከው ለእርሻ ያመጣናቸው ሰዎች አማሮች ናቸው ይሄንን ያደረጉታል። ከዛ ቆይቶ ደግሞ የአማራ ጽንፈኞች የሚልና ሸኔና አማራ ጽንፈኞች የሚል አንድ ላይ ጠላት ናቸው። የአማራ ጽንፈኛና ሸኔ ጠላት ናቸው።
እነሱን ለመግደል መግደል አለብን ብሏል። ቃል በቃል እናንተም ብላችኋል። ገለን እናሳያለን አለ። ገለን አጀብኔ አገርሲብና አለ። ገለን እናሳያለን አለ። እንግዲህ ሌላው ክላሽ ግዙ ምናምን ይሄ ብትር የያዛችሁት ብትር ወደ ጠመንጃ ይለወጣል፣ መንግስትም መለወጥ ይችላል፣ እናንተም ገዝታችሁ ለውጡት ያለው እሱ እንግዲህ ሂደቶች ናቸው። አጠቃላይ አቅጣጫ ሰጥቷል። ምን እንደሚደረግ አቅጣጫ ሰጥቷል። እሱ ንግግር ወደ በኋላ ዋናው ግድያ ማን ነው ይሄንን ያካሄደ የሚለውን እንመጣበታለን። እሺ በዚሁ እንቀጥል መሰለኝ። አሁን እንግዲህ ግድያው በምን አይነት ሁኔታና መቼ በምን አይነት ሁኔታ ውስጥ እንደተፈጸመ ቅድም ምልኬሳ አንስተዋል። በሌሊት ነው የተደረገው። ይህንን የፈጸሙት ታጣቂዎች ከአጎራባች ክልል ማዕከላዊ ኢትዮጵያ ከሚባል ቦታ ነው የመጡት። ግድያውን ከፈጸሙ በኋላም ወደዛ ነው የተመለሱት። ከዛ ካምፕ እንዳላቸው መረጃ ወጥቷል። ይሄ በሶሻል ሚዲያ ላይ በደንብ እየተዟዟረ ያለ ነገር ነው። ከዛ መጥተው ገለው ነው ተመልሰው የሄዱት። ከዛ በኋላ እነሱ ራሳቸው አሁን ይሄ የተናገረው የወረዳ አስተዳዳሪ ነው። እነሱ ራሳቸው በሚዲያ እየወጡ ፋኖ ነው የገደለው ብለዋል። ሰዎቹ የአብይ ሰዎች የአገዛዙ ሰዎች ፋኖ ነው የገደለው ብለዋል። አሁን ደግሞ የወረዳ አስተዳዳሪ የዚሁ አገዛዝ አካል ቁንጮ የሆነ በወረዳው ላይ ወጥቶ ህዝብን ግደሉ ብለዋል። ሌላን ህዝብ እያስተላለፈ ነው፣ ግደሉ ብለዋል። እንደዚህ እየተናገረ ነው። እነኚህን ነገሮች ብቻ ስናይ ባለቤቱ ማን ነው ነው የምንለው? እስኪ ማን ነው የግድያው ባለቤት? አሁን እነኚህን ነገሮች አንድ ላይ ስንመለከት ገዳዮቹ ከአጎራባች ክልል መጥተው ገለው ከዛ ካምፕ ስላላቸው ወደ ማዕከላዊ ኢትዮጵያ ክልል ነው የተመለሱት ነው የተባለው። መጥተው የገደሉት በሌሊት ነው። ገለው ጨርሰው በጅምላ ሰውን ጨርሰው እንደገና ወደ ሌላ አጎራባች ክልል ማዕከላዊ ኢትዮጵያ የሚባል ክልል ነው የተመለሱት። አንድ ሁለተኛ፣ ይሄ ነገር ከተፈጸመ በኋላ የመንግስት ሰዎች ሲናገሩ ፋኖ ነው የገደለው ብለው ነው የተናገሩት እና ይሄንን ሲያስተጋቡ ነው የከረሙት። ከዛ በኋላ ደግሞ ይሄ ሰውዬ የወረዳው አስተዳዳሪ የአገዛዙ አካል የሆነ ቁንጮ የሆነ ሰውዬ መጥቶ የገደሉት እነኚህ ናቸው ብሎ ከተናገረ በኋላ ፋኖን ብቻ ሳይሆን ስም ጠርቶ ገለን እናሳያለን አለ። ይሄ እንግዲህ ይህንን ትዕዛዝ እያስተላለፈ ያለው ሌላ ሰው አይደለም፣ የአገዛዝ አስተዳዳሪ ነው ተብሎ ተቀጥሮ እዛ ላይ የተቀመጠ ሰውዬ ነው። ጠመንጃ ግዙና ገለን እናሳያለን የሚለው ይሄ ሰውዬ ነው። እነኚህን ነገሮች ብቻ ወደ ሌላ ነገር ራሱ ሳንሄድ እነኚህን ነገሮች ብቻ ደምረን ስንመለከት የዚህ ጅምላ ግድያ ባለቤት ማን ነው ማለት እንችላለን ማለት ነው። እስኪ መልካም ከማዕከላዊ ኢትዮጵያ የመጡ ከሆነ ከዛ የመጡ ከሆነ ወይ ማዕከላዊ ኢትዮጵያ የክልሉ መሪዎች የፋኖ ደባቂዎች ናቸው፣ ወይም በተአምር ከዛ በኩል መጥተዋል። ከአማራ ክልል ፋኖ ወደ ማዕከላዊ ኢትዮጵያ ሄደው በዛ በኩል አድርገው መጥተው ገለው ተመለሱ። ይሄ ተአምር ሊሆን ይችላል። እንደሱ ከሆነ እኛ መካከላችን ሰፍረው ያሉት አርሶ አደሮች ናቸው መገደል ያለባቸው የሚለውን ታዲያ ምን አመጣ? መካከል ያላችን እኛ ውስጥ ተደብቀው አርሶ መቀበል ብቻ መኖር ብቻ ነው የሚገባቸው እንጂ እኛ መካከል ሆነው ሊገሉን አይገባም የሚለውን ምን አመጣ? እዚሁ ራሱ በአንድ ራስ ሁለት ምላስ አለ ማለት ነው። አንዱ ከማዕከላዊ ኢትዮጵያ ነው የመጣው፣ ታጥቆ የመጣ ነው። ሌላው ደግሞ አሁን ዋጋ መክፈል ያለበት በመካከላቸው ሰፍሮ ያለ አርሶ አደር ነው። ሁለቱ ይጋጫል። ሁለቱ አንድ መሆን አይችልም፣ ግን ከአንድ መንግስት የሚወጣ ነው።
ከአንድ የመንግስት ቅርንጫፍ ውስጥ የሚወጣ ቃል ነው ይሄ ራሱ በመካከላችን አሉ። ስለዚህ እርምጃ መወሰድ አለበት የሚለው በናኖ ላይ ተደረገ። ይሄ ችግሮቹ ሁሉ የሚሆኑት በአጎራባች ክልሎች አካባቢ ነው። ድሮ ደራ ነው ወይ ከሶማሌ ጋር ነው። ከአካባቢዎች ጋር ለማጣላት በሚመስል መንገድ ከሌላ ክልል ላይ ዳር ድንበር ላይ ነው እነዚህ ነገሮች የሚፈጸሙት። ይሄ አዲስ ነው። አዲስ ከተፈጠረው ከማዕከላዊ ኢትዮጵያ ድንበር ላይ ነው ይሄ ነገር ሆነ ተብሎ የተሰራው ማለት ነው። ሆነ ተብሎ የተሰራው ያለ ምክንያት አይደለም ማለት ነው። ይሄ ከሆነ መካከል ላይ ያሉትን መጠበቅ ነው እንጂ ያለባቸው በእነሱ ላይ ማነሳሳት የለበትም። ስለዚህ ማን ነው ያደረገው ብለህ እኔን ከጠየቀኝ እኔ ፓተር ከዚህ በፊት የነበሩትን እችን ብቻ አይደለም። ይሄ ራሱ የሚነግረው ልክ እንደ አጫሉ ጊዜ ግድያ ነው። ከገደሉት በኋላ የገደለውን ሰው ስሙንም እንኳን ሳያውቁ አንድ ጥላዬ፣ አንድ ጥላሁን፣ አንድ ጥላ ሰው የሚሉበት ጊዜ ነው የነበረው። እስካሁን ድረስ ሳይታወቅ ነው የቀረው። ተገለ የኢትዮጵያ የኤታማዦር ሹም ተገሎ እስካሁን ድረስ ምንም የምናውቀው ነገር የለም። ስንትና ስንት ሰው ነው በዛ ኢትዮጵያ ውስጥ የሚገደለው? መንግስት ሃይ ፕሮፋይል ለሆኑት ገና አጫሉ ተገሎ ሬሳውን እንኳ ሳይቀበር የኦሮሚያ ፕሬዚደንት የገደለው ሸኔ ነው ያለው። የኢንጂነሩ በተገደለ ጊዜ የኢትዮጵያ ጠቅላይ ሚኒስትር እዚህ አሜሪካን ሀገር ሆኖ ምንም ማጣራት ሳይደረግ የገደለውን እናውቃለን ነው የተናገረውና ሲያወግዛቸው የጀመረው ምንም ነገር ሳይታወቅ። አሁንም የሚደረገው ምርመራ እንኳን እስኪደረስ እንጠብቃለን እንኳን አይባልም። ለምንድን ነው አንድ መንግስት ስራውን መስራቱን ትቶ ሌሎች ናቸው ያደረገው የሚለው ፖሊስ ሳይመረምር የተገደሉት ሰዎች ለአውቶፕሲ ሳይቀርቡ ምንም አይነት ምርመራ ሳይደረግ መፈረጅ የመንግስት ባለስልጣኖች የሚያደርጉ ከሆነና ይሄ በብዙ ቦታ ቅድም የጠቀስናቸው ግድያዎች ሲደረጉ በምንም አይነት ለፍርድ ማንም የማይቀርብ ከሆነ በዚህ በመደበቅ የሚጠቀም ማን ነው? ሌላ ማን አለ በዚህ ሊጠቀም የሚችለው? ግለሰቦች ከሆኑ ሸኔዎች ከሆኑ ማጣራት ይቻላል፣ ማሳወቅ ይቻላል፣ ለህዝብም መናገር ይቻላል። ከዛ በኋላ ህዝብን ታጠቅ ማለት ይቻላል። ገለዋል ከሆነ ሰላማዊ ሰዎችን ገለው ከሆነ ወታደሮችን አይደለም ሰላማዊ ሰዎችን ገለው ከሆነ ነገር ግን የማይመረምር መንግስት፣ አስቀድሞ የሚፈርጅ መንግስት ወይም መንግስት አይደለም። አሁን የተናገርነው ሰውዬ እኮ መንግስት ነው። ይሄ ወረዳ አስተዳዳሪ የመንግስት አካል ነው። ግን ከላይ ጀምረ ይሄው ጠቅሻለሁ፣ ጠቅላይ ሚኒስትሩም ሆነ የክልሉን ፕሬዚደንት ሆነ ወረዳ አስተዳዳሪም ሆነ የሚናገሩት ገና ከመጀመሪያው ፈርጀው ጨርሰው አስረው ጨርሰው ፍርድ ፈርደው ግደል ነው የሚሉት። ይህንን ማድረግ የሚችለው ማን ነው? ስትሰራውና መደበቅ ስትፈልግ ብቻ ነው። ስታደርገውና መደበቅ ስትፈልግ ብቻ ነው አስቀድመ መፈረድ የምትጀምረው። ይህንን ደግሞ በተለያዩ ቦታዎች አይተናል። ከረዩ አባገዳዎች በተገደሉበት ጊዜ ማን እንደገደለው ራሱ የፓርላማ አባል የሆነ ሰው ወጥተው እነ እገሌ ናቸው ብለው ሲፈርጅ መልስ አልተሰጠበትም። ኢንቨስቲጌቲቭ ጀርናሊዝም ያልከው የኮሬ ነገኛ ነው የገደለው ብሎ ሮይተርስ ነው የሮይተርስ አንድ ጠቅሶ ሲናገር እንደዚህ ተደርጎ ነው የተገደለው ብሎ ሲናገር የመንግስት ባለስልጣን ራሱ የኦሮሚያ ፕሬዚደንት ነው የገደለው ተብሎ ሲጠቅም መጠየቅ የለም እንዴ? ማጣራት እንኳን አይደረግም እንዴ? እሱን ነፃ ለማውጣት እንኳን ማጣራት አይደረግም እንዴ? አላደረገውም እሱ ለማለት አይደረግም። ለምን? ገዳዩ ይታወቃላ፣ ትዕዛዙን የሰጠው ይታወቃላ። ሆሮ ጉድሩ ውስጥ የዋሽንግተን ፖስት ምርመራ አድርጓል። ሮይተርስ ብቻ የዋሽንግተን ፖስት ምርመራ አድርጓል። ምርመራ አድርጎ የሚገለው ራሱ መንግስት ያስታጠቀው እንደ ካውንተር ኢንሰርጀንሲ ያስታጠቀው ቀድሞ የኦኤልኤ ታጣቂ የነበረ ነገር ግን አሁን ለመንግስት ተቀጥሮ ለመንግስት ካውንተር ኢንሰርጀንሲ ሲሰራ የነበረ ፈቃደ አብዲሳ ነው የሚባለው የሚገለውና ሌሎችም ፋኖ የተባሉት ራሳቸው መንግስት ያቋቋማቸው መጥተው በሚገሉበት ጊዜ መንገድ የሚያሳይ የኦኤልኤ ታጣቂዎች እንዳይከላከሉም እነሱን ሲወጋ የነበረ መንግስት ራሱ የላከው አሁን እጅ ሰጠ የሚባለው ፈቃደ አብዲሳ የሚባለው የዋሽንግተን ፖስት የዘገበው አለ። የመንግስት ተጠሪዎች ናቸው እነዚህ
ገዳዮች እነሱ ናቸው። ሶስተኛ ፋኖን ማን አስታጠቀው? ፋኖን ማን አስነሳው? አማራ ክልል ላይ ያለው ለእኔ ተላላኪዎች ናቸው። ፋኖ ይለዋል። አሁን አማራ ክልል ያሉትን አይደለም ለመናገር ለማለት የሚፈልገው ፋኖ የሚባል ነገር እንደገና እንዲነሳና እኔ እስከ ጅጅጋ ድረስ እልከዋለሁ፣ እኔ እስከ ምድር ዳር ድንበር እልከዋለሁ፣ ፋኖ የኔ ነው ብሎ አስታጥቆ መልምሎ አስታጥቆ አደራጅቶ የለቀቀው ማን ሆነና ነው ሌላ ላይ ጣት የሚቀሰረው? ይህንን የሚያደርገው ምንም ሚስቴከብል ሊሆን የሚችል ነገር አይደለም። ይህንን የሚያደርገው መንግስት ነው። ይህንን ደግሞ የሚያደርገው በዓላማ ነው። ለምንድን ነው ይህን ምለው? ይህን ብያቆማለሁ። አሁን የኖኖ ወረዳ አስተዳዳሪ የተናገረው ነገር በየወረዳው ሊፈጸም ነው። አሁን በየወረዳው ሊፈጸም ነው። ለምን ውጥረት ውስጥ የገባ መንግስት አሁን ወደ ኦሮሞ ብብት ስር ለመሸሽ ሲፈልግ እየገደለህ ነው። ሰሜን እየገደለህ ነው። ሰሜን ሊያጠፋህ ነው። ታጠቅ ምክትል ጠቅላይ ሚኒስትር የነበረው ባለፈው ጊዜ ጎጃም ሄደው ታጠቅ ሲል ነው የነበረው። አሁን ስልጣን ላይ የሌለው የአሁኑ ደግሞ ወረዳ አስተዳዳሪው ህዝቡን ታጠቅ ይላል። ህዝብን ታጠቅ የሚል ሊያፋጅ ካልሆነ በስተቀር ሌላ ምክንያት የለውም። ይሄን ደግሞ እኔ አሁንም ልናገር፣ አሁንም ልድገም። ይሄ በአንድ ወረዳ የተደረገው በብዙ ወረዳዎች ለመፈጸም በዝግጅት ላይ ያለ ህዝብን ከህዝብ ጋር ለማጣላት የተዘጋጀ መንግስት ነው። ይሄንን እስካሁን ድረስ አድርጎታል። አሁን ደግሞ ደስፕሬት በሆነ ሁኔታ ውስጥ ስላለ በብዛት ሊያካሂደው ነው ያለው። ምን አልክ በሉ። እኔ ስቼ ከሆነ ግድ የለም ትስቻለሁ። እውነት ከሆነ ግን አንድ ቀን ተመልሰን ደግሞ እንገናኛለን። እኔ ግን 100% እርግጠኛ ነኝ መንግስት ነው የገደለው፣ በምክንያት ነው የገደለው። እርስ በእርስ ጦርነት፣ ህዝብን በህዝብ ላይ የማንሳት ጦርነት ዋና አካል ነው። በጣም ጥሩ። ጊዜ ሳናጠፋ ምልኬሳ አሁን የተናገርናቸውን ነገሮች ማለት ሰውየው የተናገረውን የወረዳ አስተዳዳሪ የተናገረውን ሰምተን የተለቀቀውን ፕሮፓጋንዳ ስንሰማ ወታደሮቹ ከየት መጥተው ጥቃት አድርሰው ወዴት እንደተመለሱ ስናይ ስኬሊ ራሱን አስቀምጧል። ባለቤቱ ማን ነው የዚህ ግድያ ጉዳይ? መልካም። ይሄ የኖኖ ወረዳ አስተዳዳሪው የተናገረው የብልጽግና ጽሕፈት ቤት አቋም ነው። ይሄ የመንግስት አሰራር ነው። ግልጽ መሆን ያለበት አንድ የወረዳ አስተዳደር እንዲህ አይነት ከፍ ያለ ንግግር ሲያደርግ ከፓርቲ ጽሕፈት ቤት ጋር ተነጋግሮ ተወያይቶ ደጋግሞ ተናግሮ ከዚህ መስመር እንዳትወጣ ተብሎ ነው ወጥቶ የሚያወራው። ይሄ የብልጽግና ጽሕፈት ቤት አቋም ከየት ነው የመጣ ካልከው ከአብይ አህመድ ነው የሚመጣ። ዝም ተብሎ ከድርጅት የኦሮሚያ ብልጽግና ቅርንጫፍ የሚመጣ አይደለም። እንዲህ አይነት ከባድ የሆነ ንግግር ከላይ ከአናቱ ከብልጽግና ባለቤቱ ነው የሚመጣ። ይሄ ዝም ተብሎ በታች ወረዳ አስተዳደር የሚያወራ አቋም አይደለም። እሱ ያወራው የቀጥታ የብልጽግና አቋም መሆኑን መረዳት አለብን። መጀመሪያ አንድ። ሁለተኛው ኮንቴክስቱን ማየት አለብን። ይሄ ነገር የሆነው ከአንድ ሳምንት በፊት አማራ ክልል አንዲት የፋኖ ሰራዊትን የፋኖ ታጣቂን ከማረኩ በኋላ አብይ ቆራርጦ አሳይቷል። ምንድነው የተባለው? እንግዲህ አብይ እኔ የኦሮሞ መንግስት ነኝ ብሎ ፕሮፓጋንዳ ሲያሰራ ነበር አብይ። ሌሎቹም ይህንን ወስዶ የኦሮሞ መንግስት የሚሉ ሰዎች አሉ። የማረከን ሰው እሱ ህገወጥነቱ እሱ ውስጥ አልገባም። የጦር ወንጀልነቱ ውስጥ አልገባም። ጦር ወንጀል ነው። የማረከውን ሰው በስርዓቱ ነው ለቀይ መስቀል የምትሰጠው። አማራ ክልል ላይ የተደረገ በጣም ዘግናኝ የሆነ ነገር ካደረጉ በኋላ ነው ያንን ያደረገ አብይ ራሱ ሆን ብሎ። ከዛ ምንድነው የሚፈጥረው? እንግዲህ ማህበረሰቡ ውስጥ የሚፈጥረው ስሜት አለ። በጣም አደገኛ ስሜት አለ። አብይ የሚፈልገው ስሜት አለ። አብይ የሚፈልገው የእርስ በርስ ጦርነት። ይሄ በተለይ ደግሞ በሁሉም ብሔሮች መካከል
ቦምቦችን እየቀበረ ነው አብይ። በተለይ ደግሞ በኦሮሞና በአማራ መካከል የማይቋረጥ ደም እንዲፈስ እልቂት እንዲመጣ ይፈልጋል አብይ። ከአንድ ሳምንት በፊት ይሄንን ካደረገ በኋላ ኦሮሚያ ላይ ደግሞ ኦሮሞን ጨፈጨፈ አብይ። እሱ ላይ ማን ገደለ? ኖኖ ላይ ኦሮሞን የጨፈጨፈ ማን ነው ለምለው ምንም በአንድ ወደ ታች ወርጄ እንዴት ነው የተደራጁት የምለውም በኋላ መጣበታለሁ። አብይ ራሱ ነው ግን በአጠቃላይ አብይ ነው የጨፈጨፈው ኦሮሞ። ኖኖ ላይ በተደጋጋሚ እየጨፈጨፈ ያለው አብይ ራሱ ነው። ስለዚህ ኮንቴክስቱን ለመፍጠር ነው ይሄንን እያደረገ የአማራ ክልል ውስጥ የሆነው ነገር። ከዛ ደግሞ አማራ ክልልን ካስለቀሰ በኋላ ኦሮሞን ደግሞ ማስለቀስ አለበት አብይ። ያንን አደረገ። ያንን ሲያደርግ እንግዲህ ኤግዛክትሊ ማንን ነው የሚጠቀመው አብይ? ይሄንን ሲያደርግ ማንን ነው የሚጠቀመው ምለውን ነው መልስ የምንሰጠው እንጂ ባለቤቱማ የታወቀ አብይ አህመድ አሊ ይባላል። ገዳይ አራጅ አብይ ነው የሚሆነው። ማንን ነው የሚጠቀመው ለምለው ከዚህም በፊት ማለት እስከ 2019 ቀጥታ በፖሊስ ነበር የሚጠቀመው አብይ። ኮሬ ነገኛ ፖሊስ በቀጥታ እነኚህን ይጠቀም ነበር። በኋላ ግን ህቡ አደረጃጀት ፈጥሯል አብይ። ቅድም እስኬል ብለዋል አንስተዋል የተወሰነ እንትን። እነኚህ ህቡ አደረጃጀቶች ኦሮሚያ ላይ ብዙ ስም አላቸው። ሰውን የሚገሉ ህቡ አደረጃጀቶች የአብይ በተለይ ደመላሽ የፈጠራቸው እኔ ራሴ የሚያውቁ እኔ ያውቃለሁ። ይሄ ነገር የተጀመረው ብልጽግና ለመመስረት አብይ ሲንቀሳቀስ ማን ነው መጀመሪያ ብልጽግናን አልቀበልም ያለው? የኦሮሞ ህዝብ ነው። ምንም ትግራይ ህዝብ ኦልሬዲ ህዋት አይቀበልም፣ እሱ ይታወቃል። እንደ ህዝብ ደግሞ ኦሮሚያ ብልጽግናን አልተቀበለም። ከዛ በኋላ ምንድነው የተደረገው? ኦኤልኤ መንቀሳቀስ ስለጀመረ ኦልተርኔቲቭ ሆኖ ቀረበለት ኦኤልኤ ለኦሮሞ ህዝብ። የኦሮሞ ህዝብ ኦኤልኤ መደገፍ ሲጀምር አብይ ምንድነው ያለው? ኦሮሞ ህዝብ እኔን እየደገፈኝ አይደለም፣ ሸኔን እየደገፈ ነው። ስለዚህ ብለው የተደራጁ በተለያየ ቦታ የተለያዩ ህቡ አደረጃጀቶችን ፈጠረ። ከነኚህ ህቡ አደረጃጀቶች ሸኔ የሚባል የመንግስት ሸኔ የሚባል እና የመንግስት ፋኖ የሚባል ስም ሰጥቶ ፈጥሯል ኦሮሚያ ላይ በተለያየ ቦታ ነው። በወለጋ፣ በሸዋ፣ በአርሲ፣ በድሬዳዋ በኦሮሚያ ብዙ ናቸው ህቡ አደረጃጀቶች። ሁለቱ የአብይ ፋኖ እና የአብይ ሸኔ የሚባሉ ተፈጥሯል። ከጅምሩ ራሱም ይገላል፣ በመከላከያውም ይጨፈጭፋል፣ በፖሊስም ያስገድላል፣ በኩሬ ነገኛ በተለያየ እንትን። በሌላ በኩል ደግሞ እነኚህ ህቡ አደረጃጀቶችን ተጠቅሞ ይጨፈጭፋል አብይ። እንግዲህ ይሄ ከ2019 ጀምሮ ስራ ላይ የዋለ አብይንና ደመላሽን አንድ ላይ ያጣበቀ ስራ ነው። ስለዚህ አሁን የኖኖ ግድያ አብይ አስጣጥቆ ኦሮሚያ ውስጥ የሚንቀሳቀሱ ሲፈልጉ ደግሞ ሌላ ክልል ውስጥ የሚንቀሳቀሱ ሰዎች አሉ። አብይ እነኚህን ይጠቀማል፣ ራሱን በቀጥታም ይገላል። የራሱ ሸኔን ይጠቀምና አማራን ይጨፈጭፋል። አሁን ደግሞ ሙሉ በሙሉ አዋጅ አወጡ። ሙሉ አዋጁ አንደኛ በአዋጁ መሰረት ጠላት የሚባለውን
በኦሮሚያ ላይ ጠላት የሚባል ተለይቶ ተቀምጧል። አማራ ስም ተጠርቷል። ሸኔም ብሎ ስም ጠርቷል። ጠመንጃ እያስታጠቀ ነው። አብይ እያስታጥቃል። ግን ደግሞ አሁን እኔ የሚታየኝ ገንዘብ ስላጣ አብይ ሰውም ጠመንጃ ገዝቶ ለአብይ እንዲያስረክብ ይፈልጋል። ሰውም ጠመንጃ ገዝቶ የአብይ ወታደር እንዲሆን በገዛ ገንዘቡ አሁን ከዚህም በፊት የድሮ ጠመንጃ የነበራቸው ሰዎች ተመዝግቦ የአካባቢው ጋቸነ ስርና ትሆናለህ ወይስ አትሆንም ብሎ ይጠይቃሉ። ኦሮሚያ ውስጥ አሁን አንዳንድ አካባቢ ጠመንጃ ያላቸው ሰዎች ገበሬዎች አሉ፣ ይጠየቃሉ። ጠመንጃ ካለ ጋቸነ ስርና ሆነ አካባቢውን ከመንግስት ጋር ሆነ ሸኔን ትዋጋለህ ወይስ አትዋጋም ብሎ ይጠይቃሉ። አይ እኔ እኮ ለራሴ ነው የገዛሁት ብሎ ሰው ከመለሰ ያንን ጠመንጃ ይረከባሉ፣ ራሱን ለመጠበቅ ከሆነ። ስለዚህ አሁን ኦሮሚያ ውስጥ ግዙ እና የኔ ወታደር ሆኑ፣ ከዛ ደግሞ የምትጨፈጭፉት አካል አለ ተብሏል። ስለዚህ አሁን ከጅምሩ የብልጽግናን የሚደግፉ የብልጽግና ኃይል ናቸው የሚባሉትን እና አብይ በቢሾፍቱ ላይ በአዳማ ላይ አስታጥቆ በወለጋ ላይ ቦሮ ጉዱሩ በምስራቅ ወለጋ እንግዲህ በአደባባይ ነው ሲያሰለጥኑ የነበረው። መከላከያ ነው የሚያሰለጥኑ። ይሄንን ፋኖ ስም ይሰጣሉ። የሚገርም ደግሞ መጀመሪያ ኢንተርቪው ሲያሰጡ የኖኖ በተመለከተ መጀመሪያ ኢንተርቪው ሲያሰጡ ምንድነው ያሉት? እንዳውም ሲሮጡ ከጣሉት ወረቀቶች ውስጥ አንድ መታወቂያ ደብረ ብርሃን ይላል የሚል ኢንተርቪው ሰጥተዋል። ለኦኤምን ለምሳሌ አንድ ሰው ኢንተርቪው ሰጥቶ ነበር። እዛ ላይ መታወቂያው ራሱ ፋኖ ነው ለማለት መታወቂያው ራሱ ከዛ ከደብረ ብርሃን መታወቂያ ነው ብለው ሲያወሩ ሰምቻለሁ በጆሮዬ። እና አጠቃላይ ምንድነው እያደረጉ ያሉት? ድግስ አለ፣ በጣም ለእልቂት ድግስ አለ። እኔ አንደኛ ኦሮሞ ተጨፈጨፈ በጅምላ። ለዛ ደግሞ ባለቤቱ ማን ነው ተባለ? እኛው ማዕከል ያሉ አማራዎች ናቸው ተባለ። አብይ ራሱ ጨፍጭፎ ፋኖ ነው ካለ በኋላ ፋኖ ደግሞ ማን ነው? ገበሬው እዛ የሚኖር ገበሬ ሆኖ ተገኘ። እንደዛ ተባለ። እንግዲህ ይሄንን ተጠቅሞ ደግሞ ምንድነው ያደረገ ያለው አብይ? በሁሉም ወረዳ ይሄ በወረቀት ተጽፎ በድርጅት ጽሕፈት ቤት በትምህርት ቤት ሁሉ ሳይቀር ተነሱ፣ ፋኖን እንዋጋለን፣ ከኔ ጋር ሆናችሁ ከብልጽግና ጋር ሆናችሁ የብልጽግና ወታደር ሆናችሁ ፋኖን ተዋጉ፣ ጊዜው አሁን ነው፣ በቤታችሁ ነው የታረዳችሁት በፋኖ ተብሎ ይሄ በሁሉም ወረዳ ቅስቀሳ ላይ ነው አብይ። ስለዚህ ግቡ ግልጽ ነው ማለት ነው። በጣም ጥሩ።